ደህና ናቲን እናቱ እንደሞተች ዛሬ አሳምነሽ እንድታሳውቂ። እንዴት አድርጌ? እንዴትም አድርገሽ። ያለችበትን እኮ ያውቃል። እሱ የኔ ስራ አይደለም። ይሄን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዘጋለሁ። ግን እንደዋሻ ታስገድደኝ። እንደዛ ነው። እሺ ይኸውልሽ ትሁት ምን ሆነሽ ነው? የትሁት ደስታና ፈገግታዋ ከፊቷ ላይ ጠፍቶ በሐዘን ተወርሷል። ነገሮችን ባለማስተዋል በችኮላ ትሁትን ችግር ውስጥ የከተታት ናቲ የአባቱን ተንኮል ሴራ በዚህ አካሄድ ማሸነፍ የሚችል አይመስልም። ሁሉም በቤት ውስጥ ተሰብስበው ራታቸውን ከበሉ በኋላ ትሁት የእናቴን አይን አንድ ጊዜ ብቻ አሳይም ብሎ እያስጨነቃ ባለበት የሰማው ገዛኸኝ ልጁ የእናቱን መኖር እንዳወቀ ካወቀ በኋላ ነው የትሁትን ስቃይ በይፋ ያስጀመረው። በልጇና በቤተሰቧም ከማስፈራራት አልፎ ናቲን እናቱ በህይወት እንደሌለች መልሳ እንድታሳመነው ትዕዛዝ ይሰጣት። ያንን ማድረግ ማትችል ከሆነ ደግሞ አስቀድሞ ወደ ሀገሯ በላከው ሰላይ ቤተሰቦቿን ሊያሳጣት እንደሚችል ጭምር ነግሮ አስፈራርቷታል። መሸነፍን ማትወደዋ ትሁት ማድረግ ያለባትን ነገር ባታቆም ለጊዜ በዝምታ መፍትሄ መፈለግን ነው ያሰበችው። እናንተ በትሁት ቦታ ላይ ሆናችሁ ቢሆን ምን ልታደርጉ ትችሉ ነበር? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ አጋሩን። እንድትጠነቀቅ አስፈራርቷት ከሄደ ከትንሽ ቆይታ በኋላ ናቲ ይመጣል። ሁኔታዋም ልክ እንዳልሆነ ያስተውልና ትሁቴ ምን ሆነሽብኝ ነው ብሎ ሲጠይቃት እሷን በአጭሩ ምንም አልሆንኩም ግን አሁን ማሰብ ፈልጋለሁ በዝምታ ብላ ስትለው ነገሩን ችላ ብሎ ማለፍ ያልፈለገው ናቲም ደህና እንዳልሆንሽ ፊትሽ ላይ ይታያል፣ ምን ተፈጥሮ ነው እናቴ ደህና ናት ብሎ ሲጠይቃት ትሁት ምንም መልስ ሳትሰጠው በቃ ተወኝ ብላ ጥላው ትሄዳለች። ከትንሽ ቆይታ በኋላም ቤቲና ናቲ ቁርስ በልተው ከጨረሱ በኋላ ትሁት መታ በዝምታ እቃዎቹን ታነሳሳለች። ሁሉንም አንስታ ከጨረሰች በኋላም ናቲ ወደ ቤቲ ጋር ይዞርና ቆይ ግን ትሁትን ያልሻት ነገር አለ ብሎ ሲጠይቃት ቤቲም ልጅቷን ለእይታ ብቻ ነበር የተንከባከብካት ስትለው ናቲም በንዴት ስለምንድን ነው የምታወሪው? ቤቲ ከኔ ጋር እኮ ሰላም ነበረች። ቤቲ አትዋሺ፣ ልጅቷ ምንም የምታውቀው ነገር የለም። ከተናደድሽ እኔ ላይ ብቻ ነው መናደድ ያለብሽ ብሎ ሲላት ቤቲም ናቲ እኔ ከማታ በኋላ በድጋሚ አላገኘኋትም፣ እኔ ለራሱ ሁኔታዋ ግራ ገብቶኛል ትለዋለች። ናቲም ከመቀመጫው ተነስቶ ወደ ትሁት ጋር ሄድና በኋላ ስትረጋጊ ደውይልኝ እሺ ብሏት ቤቱን ለቆ ይወጣል። ቤቲም ተነስታ ወደ ትሁት ጋር ትሄድና ምረዳሽ ነገር አለ ብላ ስትጠይቃት ትሁትም አዎ አለ እባክሽ ከዚህ ቤት መውጣት ፈልጋለሁ፣ ወደ መጣሁበት ሀገር መመለስ ትላታለች። ቤቲም የዚህን ቤት ትልቅ ሚስጥር አይተሻል፣ ብትሄጂ ጥሩ ነበር ግን ደግሞ እኛ ስጋት ውስጥ እንገባለን ስትላት ትሁትም ባላይ ጥሩ ነበር ግን አየሁ ስላየው መታሰር አለብኝ ብላ ስትላት ቤቲም ይሄንን ልረዳሽ አልችልም፣ ሌላም ረዳሽ ነገር አለ ብላ ስትጠይቃት ትሁትም አዎ ጋሼን ማናገር እፈልጋለሁ፣ እስከ ማታ መታገስ በፍጹም አልችልም ስትላት ቤቲም ስራሽን ጨራርሽና ተዘጋጂ ቢሮ እንሄዳለን ትላታለች። ከትንሽ ቆይታ በኋላ ወደ ቢሮ ተወስዳትና ገዛኸኝን ታገናኛታለች። እሱም ዝም ብላችሁ እንዴት ትመጣላችሁ? ቤቲ ልደውይልኝ ይገባ ነበር እኮ ብሎ ሲላት ቤቲም ባሌ ጋር ለመምጣት ማስፈቀድ አለብኝ ብዬ አላስብም፣ ለማንኛውም ግን ዛሬ የፈለገች ትሁት ናት ብላ ስትለው ገዛኸኝም እሺ ትሁት እንዴት ነሽ በሰላም ነው የፈለግሽኝ ብሎ ይጠይቃታል። ትሁትም ቤቲ አንዴ ላስቸግርሽ ትወጪልኝ ትላትና ካስወጣቻት በኋላ ጋሼ የተከታተልከኝ ነው እንዴ ብላ ስትጠይቀው ገዛኸኝም አዎ መከታተሌ የግድ ነው፣ እናትሽም አባትሽም በጣም ደስ ይላሉ፣ ደግሞ ለምንድን ነው ልጅ እንዳለሽ ያልነገርሽኝ?
ለማንኛውም ምንም አትጨነቂ፣ ልጅሽ በጣም ደህና ናት፣ አሁን መሄድ ትችያለሽ። ትሁት በጣም ብዙ ስራ ነው ያለብኝ ብሎ ስልኩን አንስቶ ይደውልና ቤቲን ይጠራታል። እሷም እንደገባች ትሁት መሄድ ትችያለሽ ብላ ወደ ቤት ትልካትና እሷ ከገዛኸኝ ጋር ማውራት ትጀምራለች። ቀጥላ ምን ተፈጥሮ እንደሆነ እንዲያስረዳት ገዛኸኝን ትጠይቀዋለች። እሱም ነገሩን ቀለል አድርጎ አረ ምንም አልተፈጠረም ብሎ ይላታል። ቤቲ ምን ማለት ነው? ልጅቷ እኮ ልትሞት ደርሳለች። ቆይ በግልጽ ምንድነው የተፈጠረው ብላ ስትጠይቀው ገዛኸኝም ይሄንን እኮ ነው የምንፈልገው፣ ቤተሰቦቿን ተዋውቄ ነው። ለሷም በዛው ሳስተዋወቃት ደነገጠች። ምክንያቱም ናቲ እናቱ እዛ ክፍል ውስጥ መኖሯን አውቋል ብሎ ሲላት ቤቲን በድንጋጤ አረ እባክህ ናቲ ያወቀ? ገዚህ እኮ ቀላል ነገር አይደለም። ቆይ ምንም አይመስልህም? አስደነግጥም ብላ ስትለው ገዛኸኝም መደንገጥ ያለብሽ እሷን ብቻዋን ወደ ቤት የላክሻት ጊዜ ነው ብሎ ሲላት ቤቲ አዎ ልክ ነህ ብላ በፍጥነት ወደ ቤት ትሄዳለች። በዛን ሰዓት ትሁት ቤት ደርሳ ያለምን ክፍል ቁልፍ ፈልጋ አግኝታ እሷ ጋር ገብታ ነበረ። ነገሮች እየከበዷት እንደሆነና ገዛኸኝም በልጇ እያስፈራራት እንደሆነ ብትነግራትም አለም ግን ልጅ እንዳላት ማስታወስ እንኳን አልቻለችም ነበር። የዛኑ ቀን ማታም ትሁት ለብቻዋ መኝታ ክፍሏ ውስጥ ሆና እያለቀሰች ባለችበት በመሃል ናቲ ይገባል። አጠገቧ ይቀመጥና ትሁት በእናትሽ ንገሪ፣ ምንድነው የሆንሽው? ምን ተፈጥሮ ነው? ደህና አይደለሽም ብሎ ስጠይቃት ትሁት አዎ ደህና አይደለሁም፣ ግን አይጠቅምህም ናቲ፣ አንድ ነገር በተናገርኩ ቁጥር ሌላ ነገር እያፈረስኩ ነው ያለሁት። ናቲ እኔ ክፉ ሰው አይደለሁም፣ ካስቀየምኩ ግን በጣም ይቅርታ ብላ ስትለው ናቲም አላስቀየምሽኝም ትሁቴ፣ ደግሞ አታስቀይምኝም፣ ብታስቀይምኝም ደግሞ ደጋግሜ ይቅርታ አደርግልሻለሁ ትሁት፣ በፈጣሪ በቃ ዝም በይ ብሎ ያባብላታል። ናቲ ከዛ ቤት እንደወጣም ቤቲ ወደ አለም ክፍል ትሄድና ማውራት ይጀምራሉ። ቀጥላም ጥሩ ደህና የመሆን አዝማሚያ እያሳየሽ ነው፣ ባክሽ እንዴት ነው ነገሩ? ደግሞ ልጅሽን ስታዩ ምን ተሰማሽ ብላ ስትጠይቃት አለምም ደስታና ተስፋ ነው የተሰማኝ፣ ምናልባት ልጅ ያድነኝ ይሆናል፣ ግን ደግሞ ባያድነኝም ለእኔ የእሱ መኖሩ ብቻ ተስፋ ነው ብላ ስትላት ቤቲ ያን ያክል በልጅሽ እንኳን ተስፋ አትጣይበት፣ ሰራተኛ ወዶ እየተርመጠመጠልሽ ነው፣ ትሁትን ታውቂያታለሽ አይደል ብላ ስትጠይቃት አለምም ናትዬ ትሁትን ከወደዳት ምርጫ ይችላል ማለት ነው፣ አንቺም ከዚህ የተሻለ ህይወት መምረጥ ትችይ ነበር የተሻለ ሰው ብላ ስትላት በምን አይነት መንገድ ላይ እንደነበረችና ምን አይነት ሁኔታ ውስጥ እንደነበረች አስታውሳ ምርጫ አልነበረኝም፣ ግን ይህን ምልሽ ተጸጽቼ አይደለም፣ አሁንም ቢሆን ብዙ ያልጨረስነው ነገር አለ ብላ ጥላት ትወጣለች። የዛኑ ቀን ማታ ላይም ገዛኸኝ ለብቻው ተቀምጦ የተመለከተችው ትሁት እሱን ለማናገር ሄዳ አጠገቡ ትቀመጥና እባክህ ጋሼ ያየሁትን እንዳላየው ቆጥረክ ወደ ልጄ እንዲሄድ ፍቀድልኝ ስትለው ገዛኸኝም ምንም እንዳላየሽ ስቆጥርልሽ እኮ አንቺ ምንም እንዳላየሽ ማመን መቻል አለብሽ። ሌላው ደግሞ እናት አለች ብለሽ ያሳመንሽው ልጅ አሁን ደግሞ እናትህ የለችም ብለሽ ማሳመን አለብሽ። ደግሞ ራስሽ ነሽ ያሳመንሽው፣ እኔ አልደረስኩብሽም። በስነ ስርዓት ስራሽን እየሰራሽ ደሞዝ እየበላሽ ነበር። ምንም ላደርግሽ አልችልም። አንቺ ምንም ለማድረግ እንዳትሞክሪ ብሎ የቤተሰቦቿን ፎቶ አሳይቶ አስፈራርቶ ጥሏት ይሄዳል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ አጋሩን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹ እንደተለቀቁ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።